ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ሂዊ ነኝ። ዛሬ በሌላ ቪዲዮ መጥቻለሁ። የዛሬ ቪዲዮ ምንድነው የሚሆነው? ካርጎ እንደምልክ ታውቃላችሁ እና በተፈጠረው ነገር አሁን እያደረኩ አይደለም፣ ግን በእኔ ቪዲዮ ቁጥር እየለወጡ እየተቀበሉ ነው። እኔ ደግሞ ያንን ነገር አላውቅም። እኔ ማውቀው በራሴ ያወሩኝን ሰዎች ነው ማለት ነው። ስለዚህ ዛሬ ምንድነው ማደርገው? ካምፓኒ ጋር ሄዳለሁ። እዛ ካምፓኒ ጋር ሄጄ ነገሮችን አጣርቼ የተቀበልኳቸውንም ነገሮች አይቼ ለጓደኞቼ ለቤተሰቤ አካፍላለሁ ማለት ነው። ያው ሰላም ያርግልን። ሰላም ሲያርግልን መልሰን ይሄን ካርጎ እንጀምራለን ማለት ነው። በፊት በ7 ድርሃም ነበር የላክን የነበረው። ከዛም ደግሞ ሲወደድብን በ14 ድርሃም አድርገነው ደና እየሄደልን ነበረ። ቶሎ ባይሆንም በፊት በ2 ሳምንት በ3 ሳምንት የሚደርስልን አሁን በወር ምናልባት ከወር ከምናምን እየቆየ ነበር እየደረሰልኝ ያለው። አሁን ግን በጣም ማለት ይቻላል እቃዎች እዚሁ ናቸው፣ አልሄዱም ማለት ነውና ለዛም ግዴታ እኔ የጀመርኩት ነገር ስለሆነ ሄጄ ነገሮችን ማጣራት ስላለብኝ አሁን ጉዞ ወደ ዱባይ። በፊት ካርጎ ስንልክ ማለት ነው በጣም ታማኞች ነን። እውነት ለመናገር ከዚህ ቀደም ከሌሎች ሰዎች ጋር ሰርቻለሁ። ከአሁኖቹ ጋር በጣም ታማኝ ናቸው። በጣም ምርጥ ነበረ ሰሪ ነበረው። በ2 ሳምንት በ3 ሳምንት ነበር እየሰጠናቸው የነበረው ማለት ነው። አሰጣጡ እንዴት ነው? አይዲ ያላቸው ፓስፖርት ምናምን ያላቸው ነበረ እና አሁን የምገኘው ካርጎ የምንልክበት እቃችሁን የምናስቀምጥበት ቦታ ነው። ምንድነው የምናደርገው? ሎኬሽን እና ስልክ ቁጥር ለዴሊቨሪዎቼ ልካለሁ። ዴሊቨሪዎቼ ደግሞ ቦታው ድረስ በመሄድ ያለምንም ነፃ ዴሊቨሪ ምንም ነገር ሳያስከፍሉ እቃውን ያመጡታል። እቃውን አምጥተው ደግሞ እዚህ ይታሸጋል። አስተሻሸጉም እንደዚህ ነው። እንደዚህ ከታሸገ በኋላ እዛ ጋር በምትመለከቱት መኪና ተጠራቅሞ አንድ ላይ ሆኖ ወደ ፕሌን ይሄዳል ማለት ነው። ከዛ በሰላም እቃችሁ ይደርሳል። ባይዘዌ እቃችሁስ እዛው በተቀበልንበት ሰዓት ዴሊቨሪ ባለ ሰዓት እቃው ታሽጎ ቀጥታ ነው ወደ ኢትዮጵያ እንደደረሰ የሚከፈተው። ማንም እዚህ የሚነካው የለም፣ የሚያስተካክለው የለም። ኪሎም ምኑም እዛው ነው የምትጨርሱት ማለት ነው። በአሁን ሰዓት ግን ትንሽ ሰላም ስለሌለ ሰላሙ ሲመለስልን ሲከፋፈትልን ሁሉም ነገር ሲስተካከልልን መልሰን እቃችሁን እየተረከብን ወደ ሀገራችን እናስገባለን። ኢትዮጵያን ሰላም ያርጋት፣ ሀገራችንን ሌሎችም ሀገር ሰላም ያርጋቸው እና ለእናንተ ለማሳየት የመጣሁት ለምንድን ነው? ብዙ ጊዜ እምነት የሚባል ነገር አለ። ሰው መተማመን አለበት። አምናችሁኝ ፈቅዳችሁኝ በእኔ ስትልኩ እንደነበር ይታወቃል። አሁን በ9 አንዱ ይላካል። ከ9 በኋላ ደግሞ አንዱ የሚላክበት አጋጣሚ እያመቻቸን ነው። ለታገሳችሁኝ ሁላችሁንም በጣም ነው የማመሰግነው። ሁሌም ምርጫችሁ እንግዲህ ሂዊ ይሁን። አመሰግናለሁ።